በረካ በባሪያ ንግድ ወቅት ያቺ ወጣት ኢትዮጵያዊት ሴት በረካ እንዴት መካ ውስጥ ለሽያጭ እንደበቃች ባይታወቅም እንዲሁም የዘር ሐረጓ እናቷ ማን እንደሆነች አባቷ ማን እንደሆነ ወይም ቅድመ አያቶቿ ማን እንደሆኑ ባይታወቅም እሷን መሰል ወጣት ወንዶችና ሴቶች አረቦችም ሆኑ አረብ ያልሆኑ ነገር ግን ተይዘው ወደ ባሪያ ገበያ ለሽያጭ የበቁ በርካቶች ነበሩ። በመጥፎ የባሪያ ገዢዎች እጅ የወደቀ ባሪያ መጥፎ ዕድል የሚገጥመው ሲሆን አብዛኞቹም ጉልበታቸውን ከልክ በላይ ይበዘብዟቸዋል፣ ከልክ በላይ በሆነ ግፍና በደል ይይዟቸዋል። በዚህ ሁኔታ ላይ እድለኞች የሆኑ እጅግ በጣም ጥቂቶች ናቸው። ወጣት ኢትዮጵያዊት ሴት በረካ ከእድለኞቹ መካከል ስትሆን ደግና ቸር የነበረው የአብዱል ሙጠሊብ ልጅ አብዱላህ የራሱ አደረጋት። በእርግጥም በቤት ውስጥ ብቸኛዋ አገልጋይ ሆነች። አብዱላህ አሚናን ባገባ ጊዜ በረካ ረዲየላሁ ዐንሃ ሁሉንም ጉዳዮቿን የምትጠብቅና የምትቆጣጠር ሆነች። እንደ በረካ ገለጻ ሁለቱ ጥንዶች ከተጋቡ ከሁለት ሳምንታት በኋላ የአብዱላህ አባት ወደ ቤታቸው መጣና ከነጋዴዎች ጋር ወደ ሶሪያ ለንግድ እንዲሄድ አዘዘው። አብዱላህም ትዕዛዙን ተቀብሎ ሄደ። ይህን ተከትሎ አሚና በጥልቅ አዘነች፣ አለቀሰችም። ምን ያልተለመደ ነገር ነው! ገና ሙሽሪት ሆኜ በእጄ ላይ ያለው ሂና ሳይለቅ እንዴት ባሌ ለንግድ ወደ ሶሪያ ይሄዳል ስትል አሚና በጣም አዘነች። የአብዱላህ መነጠል ልብ የሚሰብር ነበር። እናታችን አሚና በጭንቀት ላይ ሆና ራሷን ሳተች። በረካም እንዴት ትላለች? አሚና ራሷን ስታሳያት በጭንቀት እመቤቴ ሆይ ስልጮንኩኝ። አሚና አይኖቿን ከፈት አድርጋ እያነባች ተመለከተችኝ። ማቃሰቷን አምቃ በረካ ወደ አልጋው ውሰጂኝ አለች። ይህን ተከትሎ አሚና ለረጅም ጊዜ የአልጋ ቁራኛ ሆነች። ማንንም አታናግርም፣ ማንንም አትመለከትም። ያ ሽማግሌ ታላቅ ሰው አብዱል ሙጠሊብ ሲቀር አብዱላህ ተነጥሏት ከሄደ ከሁለት ወር በኋላ አንድ ቀን ጠዋት ንጋት ላይ አሚና ጠራችኝ። ፊቷም በደስታ ይበራ ነበር። እንዲህ አለችኝ፣ በረካ ሆይ ያልተለመደ እንግዳ የሆነ ህልም አየሁ። እመቤቴ ደስ የሚል ነገር ነው አልኳት። ብርሃን ከሆዴ ወጡ በመካ ዙሪያ ያሉ ተራሮችን፣ ኮረብቶችን፣ ሸለቆች ላይ ሲያበራየው እመቤቴ የነፍሰ ጡርነት ስሜት ይሰማሻል እንዴ አልኳት። አዎ በረካ፣ ነገር ግን ሌሎች ሴቶች እንደሚሰማቸው የምቾት ማጣት ስሜት አይሰማኝም አለች። መልካም ነገር ይዞ የሚመጣ የተባረከ ልጅ ትወልጃለሽ አልኳት። አብዱላህ ከአሚና ከተለየበት ጊዜ አንስቶ በሐዘንና በትካዜ ላይ ወደቀች። በረካ ከጎኗ ሆና እያወራቻትና የተለያዩ ታሪኮችን እየተረከችላት ታጽናናት ነበር። አብርሃ ተብሎ የሚጠራ የየመን ገዢ ከተማዋን እያጠቃ ስለነበር አብዱል ሙጠሊብ ቤቷን ትታ ወደ ተራራው እንድትሰደድ ሲነግራት የበለጠ አዘነች። አሚናም በጣም ሐዘን ላይ እንደሆነችና ወደ ተራራው ለመውጣት ደካማ እንደሆነች እንዲሁም አብርሃ ወደ መካ ገብቶ ከአባን በፍጹም እንደማያጠፋውና በአላህ የተጠበቀ እንደሆነ ስትነግረው በጣም ተበሳጨባት። ይሁን እንጂ ከአሚና ፊት የፍርሃት ምልክት አይታይም ነበር። በረካ እንዴት ትላለች? ቀንም ማታም ከጎኗ ነኝ። ሆኖም ካልጋዋ ስር ስለነበር ምተኛው እያቃሰተች ባሏን ስትጠራ እሰማታለሁ። ማቃሰቷ ይቀሰቅሰኝ ስለነበር ተነስቼ ላጽናናትና ላጀግናት እሞክራለሁ። ከፊሎቹ ነጋዴዎች ከሶሪያ በተመለሱ ጊዜ ቤተሰቦቻቸው በእልልታ ተቀበሏቸው። በረካ ስለ አብዱላህ ሁኔታ ለማወቅ ወደ አብዱል ሙጠሊብ ቤት ተደብቃ በሚስጥር ሄደች። ነገር ግን ስለሱ ምንም ዜና አልነበረም። ወደ አሚና ተመልሳ ሄደች። ሆኖም ግን እንዳታዝንና እንዳትጨነቅ በማሰብ ያየችውንና የሰማችውን ነገር አልነገረቻትም። በመጨረሻ
ሙሉ ነጋዴዎች ተመለሱ። አብዱላህ ግን እነርሱ ጋር አልነበረም። በኋላ ላይ የአብዱላህ መሞት ዜና በመጣ ጊዜ በረካ ከአብዱል ሙጠሊብ ቤት ነበረች። እንዲህ ትላለች ዜናውን ስሰማ ጮህኩኝ። ከዛ በኋላ ምን ማድረግ እንደምችል አላወቅኩም። እየጮህኩ ወደ አሚና ቤት ሄድኩ። አብዱላህ ተወዳጅ የነበረ ለረጅም ጊዜ የጠበቀው መልከ መልካም የመካ ወጣት የቁረይሾች ኩራት ነበር። አሚና ይህን አሳማሚ ዜና ስትሰማ ራሷን ሳተች። እኔም በመኖርና በመሞት አፋፍ መካከል ላይ ሆና ካልጋዋ ጎን ሆኜ አስታመምኳት። እኔ ብቻ ስቀር ከአሚና ቤት ማንም አልነበረም። እናም ልጇን እስክትወልድ ድረስ ቀኑንም ሌሊቱንም ከጎኗ ሆንኩ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በተወለዱ ጊዜ በእጆቿ አቅፍ ያደረገቻቸው የመጀመሪያዋ በረካ ነበረች። ሙሐመድ ሰለላሁ ዐለይሂ ወሰለም ወደ ጋላጣው በረሃ ሐሊማ ጋር በተላኩ ጊዜ በረካ ከአሚና ጋር ቆየች። ከ5 ዓመት በኋላ ወደ መካ መጡ። አሚናም በፍቅር በደስታ ተቀበለቻቸው። ሙሐመድ ሰለላሁ ዐለይሂ ወሰለም 6 ዓመት ሲሞላቸው እናታቸው አሚና በየስሪብ የሚገኘውን የባሏን መቃብር ልትጎበኝ ወሰነች። በረካና አብዱል ሙጠሊብ ያግባቧት ቢሞክሩም አሚና ቆርጣ ስለተነሳች አልተቀበለቻቸውም። እናም አንድ ቀን ጧት ጉዞ ጀመሩ። ይሁን እንጂ ልጇን ከሐዘንና ከጭንቀት ለማዳን አሚና ለሙሐመድ ሰለላሁ ዐለይሂ ወሰለም የአባታቸውን መቃብር ልትጎበኝ እየሄደች መሆኑን አልነገረቻቸውም። አብዛኛው ጊዜም ነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም ከበረካ አንገት አካባቢ እጃቸውን ተደግፈው ይተኙ ነበር። አሚና የአብዱላህን መቃብር በጎበኘችባቸው ጊዜ ይበልጥ በሐዘን ተጎሳቆለች። ወደ መካ እየተመለስን እያለ አሚና በአሳሳቢ ሁኔታ ታመመች። በየስሪብና በመካ መካከል አልአብዋ ተብሎ በሚጠራ ቦታ የአሚና የጤንነት ሁኔታ በፍጥነት አሳሳቢ ደረጃ ላይ ደረሰ። አንድ ቀን ምሽት ሰውነቷ አግሎ በሚተናነቅ ድምፅ በረካ ስትል ጠራችኝ። በረካ እንዲህ ስትል ትተረካለች። በረካ ሆይ በቅርቡ ይህን ዓለም እንጥላለሁ። ልጄን ሙሐመድን ተንከባከቢው። በሆዴ ውስጥ ሆኖ እያለ አባቱን አጣ። አሁን ደግሞ እናቱን ሊያጣ ነው። አንቺ እናት ሆኚው አትተይውም ስትል በጆሮዬ ሹክ አለችኝ። ልቤ ተንቀጠቀጠ። እናም ማልቀስ ጀመርኩ። በእኔ ለቅሶ ሕፃኑን ማልቀስ ጀመረ። ራሱን ወደ እናቱ እጆች ወረወረና በአንገቷ ጥምጥም አለ። አንዴ አቃስታ አሚና አሸለበች። በረካ አምራ ለቀሰች። በእጆቿ ከአሸዋው መቃብሯን ቆፍራ ቀበረቻት። ከልቧ በቀረው እንባዋ መቃብሯን አራሰችው። በረካ ከሙሐመድ ሰለላሁ ዐለይሂ ወሰለም ጋር ወደ መካ ተመልሳ በአያታቸው እንክብካቤ ስር እንዲሆን አደረገች። ልጁን ለመንከባከብና ለመጠበቅ ከቤቱ ሆና የቆየች ሲሆን አብዱል ሙጠሊብ ከ2 ወር በኋላ ሲሞት ልጁን ይዛ ወደ አጎቱ አቡ ጣሊብ ሄደች። እናም ረሱል ሰለላሁ ዐለይሂ ወሰለም እስኪያድጉና ኸዲጃ ረዲየላሁ ዐንሃን እስኪያገቡ ድረስ ተንከባክባ ፍላጎታቸውን አሟልታ አሳደገቻቸው። በረካ ከሙሐመድ ሰለላሁ ዐለይሂ ወሰለም ጋር ከኸዲጃ ቤት መኖር ጀመረች። በፍጹም ትቼው አላውቅም፣ እሱም በፍጹም ትቶኝ አያውቅም ትላለች። አንድ ቀን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጠሩኝና እናቴ ሆይ አሁን አግብቻለሁ፣ አንቺ ደግሞ እስካሁን አላገባሽም። የሆነ ሰው ቢመጣና ለጋብቻ ቢጠይቅሽ ምን ታስቢያለሽ አሉኝ። በረካም ረሱልን ሰለላሁ ዐለይሂ ወሰለም እየተመለከተች በፍጹም ትቼ አልሄድም፣ እናት ልጇን ትተዋለች እንዴ
አለች። ረሱል ሰለላሁ ዐለይሂ ወሰለም ፈገግ አሉና ግንባሯን ሳም አደረጓት። ረሱል ሰለላሁ ዐለይሂ ወሰለም ሚስታቸውን ኸዲጃ ረዲየላሁ ዐንሃን እየተመለከቱ እቺ በረካ ከእናቴ ቀጥሎ እናቴ ናት፣ ቀሪ ቤተሰቤ እሷ ናት አሉ። ኸዲጃ ረዲየላሁ ዐንሃ በረካን እየተመለከተች በረካ ሆይ ለሙሐመድ ሰለላሁ ዐለይሂ ወሰለም ስትይ ወጣትነትሽን መስዋዕት አደረግሽ፣ አሁን ደግሞ እሱ ሊክስሽ ይወዳል፣ ለሱም ለእኔም ስትይ እርጅና ሳይጫጫንሽ አግቢ ትላታለች። በረካም ማንን ነው ማገባው መቤቴ ስትል ትጠይቃለች። ከኸዝረጅ ጎዛ የሆነ ኡበይድ ኢብኑ ዘይድ ለጋብቻ ፈልጎሽ ወደኛ መጥቶ ነበር፣ ለኔ ስትይ እምቢ አትበይ። በረካ ተስማምታ ኡበይድ ኢብኑ ዘይድን አገባች። ከእርሱም ጋር ወደ የስሪብ ሄዳ እዚያው ልጅ ወለደች። ልጇንም አይመን ስትል ጠራችው። ከዚያን ጊዜ ጀምሮ ኡሙ አይመን ለአይመን እናት እየተባለች ትጠራለች። ባሏ ሲሞትባት ከረሱል ሰለላሁ ዐለይሂ ወሰለም ጋር ለመኖር ወደ መካ ተመለሰች። ከኸዲጃ ቤት በረካን ጨምሮ አሊ ኢብኑ አቡ ጣሊብና ዘይድ ኢብኑ ሐሪሳ ነበሩ። አንድ ቀን ምሽት ረሱል ሰለላሁ ዐለይሂ ወሰለም ዘወትር ሱሐቦቻቸውን ሰብስበው ወደሚያስተምሩበት የሚወስደውን መንገድ ሙሽሪኮች ዘጉት። በዚህ ወቅት ኸዲጃ ለረሱል ሰለላሁ ዐለይሂ ወሰለም አስቸኳይ መልእክት ስለነበራት በረካ ሕይወቷን መስዋዕት አድርጋ ከተሰባሰቡበት ቦታ ለመድረስ ሞከረች። በደረሰች ጊዜ መልእክቱን ለነብዩ ሰለላሁ ዐለይሂ ወሰለም አደረሰች። ረሱል ሰለላሁ ዐለይሂ ወሰለም ፈገግ አሉና እንዲህ አሏት፣ የአይመን እናት ሆይ አንቺ የተባረክሽ ነሽ፣ በእርግጥም በጀነት ቦታ አለሽ አሏት። ኡሙ አይመን በሄደች ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ሷሃባዎቹን ተመለከቱና ከጀነት የሆነችን ሴት ከናንተ መካከል ማግባት ምሻለን? ኡሙ አይመንን ያግባሉ። ሁሉም ሷሃባዎች ጸጥ አሉ። አንዲትን ቃል እንኳን ትንፍሽ አላሉም። በጊዜው ኡሙ አይመን ወጣት ያልነበረች ሲሆን ውበቷ ጠውልጓል። በዚህ ወቅት 50 ዓመቷ ነበር። ነገር ግን ዘይድ ኢብን አልሐሪሳ ወደፊት መጣ አለና የአላህ መልእክተኛ ሆይ እኔ ኡሙ አይመንን አገባታለሁ፣ በአላህ ይሁንብኝ፣ ግርማ ሞገስና ውበት ካላት ሴት በላጭ ናት አለ። ዘይድና ኡሙ አይመን ተጋብተው ልጅ ወለዱ። ልጃቸውንም ኡሳማ አሉት። ነብዩ ሰለላሁ ዐለይሂ ወሰለም እንደ ልጃቸው ይወዱታል። ኡሳማ በወጣትነት ጊዜው ራሱን ለኢስላም ማገልገል ጀመረ። በኋላ ላይ ረሱል ሰለላሁ ዐለይሂ ወሰለም ከባድ ኃላፊነት ሰጡት። ነብዩ ሰለላሁ ዐለይሂ ወሰለም ለመዲና ሲሰደዱ ኡሙ አይመን ቤታቸውን እንድትቆጣጠርላቸው እዛው መካ ትተዋት ሄዱ። በመጨረሻ ላይ ግን በራሷ ወደ መዲና ተሰደደች። በዛ በረሃማና ተራራማ መሬት ረጅምና አስቸጋሪ የሆነ ጉዞ በእግሯ ተጓዘች። ሙቀቱ በጣም የሚያቃጥል ሲሆን አሸዋ ይዞ የሚነፍሰው ንፋስ መንገዱን ይጋርድባት ነበር። ነገር ግን ለሙሐመድ ሰለላሁ ዐለይሂ ወሰለም ከነበራት ጥልቅ ፍቅር ምክንያት ጸንታ ጉዞን ቀጠለች። መዲና ስትደርስ እግሮቿ አብጠውና ቆስለው ፊቷ በአሸዋና በአፈር ተሸፍኖ ነበር። ኡሙ አይመን ሆይ እናቴ ሆይ በእርግጥም በጀነት ቦታ አለሽ አሏት። አይኖቿንና ፊቷን ጠረጉላት፣ እግሮቿንና ትከሻዋንም አሻሹላት። በረካ በተለያዩ ዘመቻዎችና ጦርነቶች ተሳትፋለች። ለምሳሌ በኡሁድ ውሃ ለተጠሙት ውሃ ታከፋፍላለች፣ የቆሰሉትንም ትጠብቃለች። በኸይበርና በሁነይን ዘመቻ ረሱልን ሰለላሁ ዐለይሂ ወሰለም አጅባለች። ልጇ አይመን የተገደለው በሁነይን ዘመቻ ነበር። ረሱል ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ከበረካ አይኖች እንባ አይጠፉም ነበር። አንዴ ለምንድን ነው የምታለቅሺው ተብላ ተጠይቃ በአላህ ይሁንብኝ የአላህ መልእክተኛ እንደሚሞቱ አውቃለሁ፣ ነገር ግን ማለቅሰው
ወህዩ ስለተቋረጠበት ነው ስትል መለሰች። በረካ ረሱል ሰለላሁ ዐለይሂ ወሰለም ከተወለዱበት ጊዜ አንስቶ እስከ ሞቱበት ድረስ ከጎናቸው ነበረች። ለእስልምና ሃይማኖት የነበራት ፍቅር እጅግ በጣም ጠንካራ ሲሆን የሞተችው በኸሊፋው ዑስማን ዘመን ነበር።